አንዲት የሆነች ኦርቶዶክሳዊት ቤተክርስቲያን በዓለም ዙሪያ እህት ቤተክርስቲያን የሚባሉ አምስት አሉ። አምስቱ አሃት አብያተ ክርስቲያናት ይባላሉ። አሃት ማለት እህቶች ማለት ነው። በእምነት የሚመሳሰሉ በዶግማ ድንጋጌ አንድ የሆናቸው አምስት ቤተክርስቲያን አሉ። የመጀመሪያዊቷ የግብጽ የኮፕቲክ ቤተክርስቲያን ናት። ሁለተኛይቷ የአርመን ቤተክርስቲያን ናት። ሶስተኛው የህንድ ማላንካራ ኦርቶዶክስ ቤተክርስቲያን ነው። አራተኛ የሶሪያ ወይንም ሲሪያን የምንለው የኦርቶዶክስ ቤተክርስቲያን ነው። በአምስተኛ ደረጃ ደግሞ የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን አለ። እነዚህ አምስቱ በእምነት የምንመሳሰል ቤተክርስቲያን ነን እና በአንድነት ጾሙንም የምንጾመው በአንድ ወቅት ነው ሁላችንም ማለት። ግሪክና ሩሲያ ለ47 ቀናት ይጾማሉ። ሌሎቻችን ግን በተመሳሳይ ሁኔታ ዓለም ኦርቶዶክሳዊት ቤተክርስቲያን ባለችበት በየትኛውም ስፍራ በጾም በጸሎት ነውና የምትገኘው። በዚህ ወቅት